ዛሬም በዚህ ቋላ እየደመደድ ሆናለች። ዛሬ በቲክቶክ ነው በደንብ ያየሁት እግዚአብሔርን የአባቶቻችን እንኳን ሊገደሉ ሊያዩዋቸው የሚያሳሱ ምን አደረጉ? ደም ሳያፈሱ የማይውሉ ገና ቢላውን ሲይዙት እጃቸው የማይንቀጠቀጥ ደም አፍሳሾች፣ ደም መጠጣት ግብራቸው የሆነ ዛሬም አባቶቻችንን በሉብን። ተዋህዶ የሚል ትንሽ ግጥም ይዣለሁ። 1 ደቂቃ ነው። ግጥሜን አዳምጡልኝ። ተዋህዶ ለምን ትገደል? ለምን ትጥፋ? ሰው አትገድል፣ አይን አታጠፋ። ተዋህዶ ምን በደለች? ግራ ጥራ ለተቀበለች። አባቶችስ ምን አረጉ? ምን በደሉ? የኢትዮጵያን ሕዝብ ማራቸው እያሉ ለምን ጸልዩ? ምን አደረጉ? አልገደሉ፣ አልዘረፉ እኮ ምንድን ነው? ምን በደሉ? ከቅዳሴ መልስ የሚገደሉ እኮ ምንድን ነው ጥፋታቸው? የሚታረዱ በአሕዛብ እጅ ያለ ስራቸው። ለነገሩ ምን ያደርጉ? ግደል ያለው መጻፋቸው። ሙሉ ቀን ሲገል ይውላሉ ሳይሰለቻቸው። ቄስ አይፈሩ ጳጳስ፣ መነኩሴ አይፈሩ መቅደስ፣ ሲገሉ ይውላሉ እንደ ጲላጦስ። ቄስ አይፈሩ ጳጳስ፣ መነኩሴ አይፈሩ መቅደስ፣ ሲገሉ ይውላሉ እንደ ጲላጦስ። አባቶች ለምን ይገደሉ? ምን አደረጉ? ምን አጠፉ? ዓለምን በቃኝ ብለው መስቀል ይዘው ለመነኑ፣ እግዚአብሔር ቅጥር ግቢ ለተቀመጡ ድንበር አልገፉ። ምን አደረጉ? ከክልል ውጡልኝ አላሉ። ምን በደሉ? ምንድነው ጥፋታቸው? አባቶች እንዲህ በአሰቃቂ መገደላቸው እውነት ያማል፣ እውነት ያማል ማርያምን እና በእውነት እንደ አንድ ክርስቲያን ያመኛል። ሰው ነኝና ግን ደግሞ እነሱ ወደ እውነተኛው አምላካቸው ሄደዋል። ወደ እውነተኛው ፈጣሪያቸው ሄደዋል። ተጠርተው ሄደዋል። ይብላኝ ግን ለገዳይ፣ ይብላኝ ለገዳይ። ገዳይ ግን ወዮለት። የኔ አባቶችማ ሄዱ እኮ በረከታቸው ይደርብን። ግን ተዋህዶ እስከ መቼ ነው የምትገደለው? እስከ መቼ ነው? ምንድን ነው ጥፋታቸው? ምንድን ነው በደላቸው? ምንድን